ሶስት አምላክ የሚለው አስተምሮ ከጣዖት አምላኪያን የተኮረጀ ነው። ጣዖት አምላኪያን ከክርስትና በፊት ሲያምኑበት የነበረው ነው። መጽሐፍ ቅዱስ ይሄን ተመከቱ። እነዚህ እንግዲህ የግብፃውያን ስለ ተመከቱ አምላክ ኦሳይረስ፣ አምላክ አይሰስ እና አምላክ ሆረስ አሉ። የጣዖት አምላኪያን አምላኮች ናቸው እነዚህ። አያችሁ አይደለ? ክርስቲያኖች መጡና ደግሞ ይሄን ራሱን ኮረጀው ምን አደረጉ? አው እኛም እኮ አልናው ተመከቱ። እኛም አለናል እሱ ስለው አመጡ። መጽሐፍ ቅዱስ ምን እንደሚል አሳያችሁ አንዴ። ስዕል አሳሉ አለ። ስዕል አሳሉ ከቆላላውጣላችሁ አንዴ ያያችሁት እንዲሁም ማለት ነው። ኦሪት ዘዳግም ላይ ምንድን ነው የሚለው እግዚአብሔር? ተመከቱ እግዚአብሔር ምን እንደሚል ቆይ አንዴ እያያችሁት እንዲሆን ተመከቱ። እንዳትረክሱ የተቀረጸውን ምስል የማናቸውም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳት ሁሉ ምሳሌ በሰማይ በታች የሚበረው የወፍ ምሳሌ በምድር ላይ የሚሸከሙ ሁሉ ከምድር በታች በውሃ ውስጥ ያለው የሚኖር አሳ ምልክት እንዳታደርጉ፣ ምልክት አትያዙ፣ ስዕል አትሳሉ አለ። ስላችሁ አታምልኩ አለ። ክርስቲያኖች ደግሞ መጡና ሳሉ። ሶስት ሽማግሌዎች ሳሉ። ሶስት ሽማግሌዎች ከሳሉ በኋላ ምሳሌ ነው ብለው ማምለክ ጀመሩ። ሶስቱ ሽማግሌዎች ፎቶአቸው ቤታቸው እንደዚህ ግድግዳ እንደዚህ ይሰቀላል። ከተሰቀለ በኋላ ከላይ ይሰገድለታል ፎቶ ማለት ነው።